አንቺ ባለጌ ዘላባች ከልጄ ጋር ልታለያይኝ ምን ብለሽ ነው የነገርሻት? ንገሪኝ። እኔ ነኝ ስዩምን የገደልኩት? ምን የምታውቂው ነገር አለሽና? አሁኑኑ እንድትነግሪያት እፈልጋለሁ። ገዳይነቴን ከየት ነው ያመጣሽው? ይህች ልጅ አባቴ ገዳይ ነው፣ ነፍሰ በላ ነው ብላ እንድጠላኝ ነው አይደል ፍላጎትሽ? ስማ፣ ከየት አምጥተህ ነው ይህንን ነገር የነገርካት? ይህች ትርሲት ተብዬዋን ግን ከቀን ወደ ቀን ህይወቷን አደጋ ውስጥ እየከተትካት መሆኑ ታውቀዋል። ከግርማ ጋር ጦርነት እያወጅክ እንደሆነ ወቅ። ስማ፣ ከልጅ ጋር አንተ አይደለህም ፈጣሪ ቢመጣ እንኳ አንለያይም። ትርሲት ተብዬዋን ግን ምን አድርጌ እንደማስረክብህ ታየኛለህ። አቶ ግርማ ደግሞ ምን ሆን ነው የምትሉት? ስለምን ወሬ ነው የምነግራት? አንቺው ታመጪው አንቺው ታሮጪው ማለት ይህኔ ነው። እስኪ መጀመሪያ ተግባቡ። ምን ስለምን ግድያ ነው የምታወሩት? የምን ግድያ ነው? አንቺ እኔ እንደዚህ አይነት ነገር ነግሬሻለሁ? ተናገሪ እንጂ ምን ይዘጋሻል? ምንም እጅ መጠምዘዝ ብሎ ነገር የለም። እኔ እሷን አባቷንም እጃቸውን እንዲያገኙ ነው የምፈልገው። ምንም አይነት ውሳኔ ይወሰን፣ ይህንን ቤት ሽጬ እንኳ አሳክማታለሁ። ብቻ እንኳን ተስፋ እንዳለው ታወቀ። ትሰሚኛለሽ? አንቺ የኔ ልጅ ለመባል ብዙ ነገር ይቀርሻል፣ በጣም ብዙ። እያንዳንዱን ነገር የምታደርጉትን ዝም ብዬ የማልፋችሁ ጊዜ ይፍረደው ብዬ ነው። አንቺም አባትሽም የስራችሁን ታገኛላችሁ። እስከዛው ግን ይችን ልጅ በወጣሽ ገባሽ ቁጥር አትጨቅቂያት፣ አታጨናንቂያት። ዝናዬ የትርሲት እናት፣ ኧረ ዳድ ተረጋጋ። ምንም ነገር ያለችኝ ነገር የለም። አይ ዳድ ኪሩ ነው የነገረኝ። ኪሩቤል አንድ ጥያቄ ልጠይቅህ፣ እሱም ብቻ መልስልኝ። ዳድ የእንጀራ አባቴን እንደገደለው በምን አወክ? ቆይ አንቺም እንደ ኪሩቤል ነው የምታስቢው? ዳድ አባትሽን እንደገደለው ቆይን ያክል ምን አድርጌሽ ነው እንደ ባዳ የምታየኝ? ላምሮት ተረጋጋ እንጂ አቶ ግርማ። ምን ያለበት ምን አይችልም ብለው እንዳያስሩ ፈራው። ትሰማኛለህ? እኔ በህይወት እያለሁ ትርሲትን ምንም አታደርጋትም። ለዚህ ደግሞ ቃል እገባልሃለሁ። ጦርነቱን ጀምረውና እስኪ ያሳየኝ፣ ከዛ ማን እንደሚያሸንፍ እናያለን። ይኸውልዎት ማዘር፣ መረጃውን በደንብ አድርጌ እየሰበሰብኩ ነው። በሚያስፈልገን ሰዓት እጇን ለመጠምዘዝና አፏንም ለማዘጋት እንዲህ አርፋ እንድትቀመጥ ለማድረግ ይጠቅመናል። ኪሩቤል ሰላም ጤና ይስጥልን። ወደ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ትርሲት ክፍል 9 አበይት ትዕይንቶችን የምናስቃኛችሁ የምናደርሳችሁ ይሆናል። ታዲያ እናንተ ውድ ተመልካቾቻችን ይህንን ቻናል ሰብስክራይብ ካላደርጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። እንደሚታወቀው ባለፈው ክፍል 8 ላይ አቶ ግርማ የስዩም ገዳይ እንደሆነ ኪሩቤል ለላምሮት ነግሯት ነበር። ታዲያ በዚህ ሀሳብ ቀጥታ ሄዳ አቶ ግርማን ቆይ ዳድ አቶ ስዩምን አንተን እንደ የገደልካቸው ብላ በቀጥታ ስትጠይቀው በጣሙኑ ይርበደበድና እጅጉኑ በጣሙኑ ይቆጣም ይበሳጭ ጀመረ። ምክንያቱም እንዴት አወቅሽ? እንዴትስ ማን ነገረሽ? በማለት እጅግ በጣሙኑ ነገሩ ውስብስብ እንደሆነ ያሳስበውም ጀመር። ታዲያ ጉዳዩን ከትርሲት እናት ውጭ ማንም እንደማይነግራት በማሰብ በቀጥታ ሄዶ ዝናዬ ቆይ አንቺ ማን ነው የምትይው? ቆይ ምን አድርጊ ነው የምትያት? ልጄን ከኔ ጋር ለመነጣጠል የምታደርጊው ነገር ምንድን ነው ሀሳብሽ? በማለትም ይጮህባትና ይዝትባት ጀመር። ታዲያ ወዲያውኑ ነገሩ የገባት ላምሮት በቀጥታ አብራው ተከተላት ሄድና ኧረ ዳድ ተረጋጋ፣ ኧረ ተረጋጋ፣ ምንም ነገር ያለችኝ ነገር የለም በማለትም ልታረጋጋውና ነገሩን ልታበርድ ትሞክራለች። ታዲያ በዚህ እጅግ የተበሳጨውና የተናደደው አቶ ግርማ ታዲያ ማን የነገረሽ? በማለት ወደ ላምሮት ይዞራል። ዳድ ሳትሆን ኪሩቤል ነው የነገረኝ በማለት ዱብዳ ሀሳቡን ታቀርባለች። ታዲያ አቶ ግርማም በቀጥታ ወደ አቶ ኪሩቤል ይሄድና ቆይ አንተ ማን ብለህ ነው የምታስበው? ለመሆኑ ከየት አምጥተህ ነው ይህንን ነገር ለልጄ የነገርካት? ይቺ ትርሲት ተብዬዋን ከቀን ወደ ቀን ህይወቷን አደጋ ውስጥ እየጣልካት እንደሆነ መገንዘብ አለብህ። ከግርማ ጋር ጦርነቱን እያወጅክን መሆኑን ማወቅ አለብህ። ስለዚህ የምታደርገውን ነገር ብታቆም ልቅ ይሻልሃል። ታዲያ በዚህ ይደነግጣልና እንዲሁም ደግሞ ከሀሳቡ ይመለሳል ብሎ ያሰበው አቶ ግርማ እንግዲህ ኪሩቤል ግን የዋዛ አይደለም። ተረጋጉ እንጂ አቶ ግርማ፣ ምን ያለበት ምን አይችልም ብለው እንዳያስሩ ፈራው። ትሰማኛለህ? እኔ በህይወት እያለሁ ትርሲትን ምንም አታደርጋትም። ለዚህ ደግሞ ቃል ገባልሃለሁ። ጦርነቱን ጀምረውና ማን እንደሚያሸንፍ እናያለን። ደግሞ ላምሮት ተቀይማለች። በጣም ነው ያሳዘንካት።
በማለትም ሐሳቡን ውድቅ ያደርግበታል። እጅግ በዚህ የተናደደው የተበሳጨው አቶ ግርማ አሁን ላይ ይዘው የሚጨብጠውንም አጥቷል። በዚህ መሃል ላምሮት ደግሞ በቀጥታ ወደ ትርሲት ትሄድና ቆይ አንቺም እንደ ኪሩቤል ነው እያሰብሻለሽው ማለት ምን እያልሽ ነው በማለት ስትጠይቃት አይ ማለትማ አባትሽን ዳድ እንደገደለው ነዋ በማለት ዱብዳ ሐሳቡን ትነግራታለች። ቆይ አንቺ በየቀኑ አዳዲስ እያመጣሽ አዳዲስ ሐሳቦችን እያመነጨሽ ምን አለበት ባትረብሽኝ እባክሽን ውጪልኝ በማለትም ትርሲት ሐሳቧን ሳትቀበላት ትቀራለች። ትርሲት አሁን ላይ በመከራ ላይ መከራ በችግር ላይ ችግር አሁንም አንዱን ሳትወጣው ሌላ ፈተና እየገጠማት ይገኛል። አሁን ላይ የአይኗ ጉዳይ እያሳሰባትና በተለይ የአቶ ግርማና የላምሮት ጉዳይ እጅግ በጣም አሳሳቢ ሁኔታ ላይ ወርቃለች። በተለይ እነሱ እያሴሩባት እነሱ እሷን ነፍሷን እስከ ማጥፋት ድረስ እንደሚደርሱ ኪሩቤል አስጠንቅቆ ነግሯት ነበር። ታዲያ አሁን ላይ ደግሞ ከዛ በተጨማሪ አባትሽን የገደለው አቶ ግርማ ነው ስትባል ምን ይሰማታል? እጅግ በጣም ተናዳለች። ታዲያ በዚህ እጅግ የተናደደችውና ግራ የተጋባችው ትርሲት ወደ እናቷ በመሄድ እማዬ በቃ አሁንስ እየጨነቀኝ ነው፣ ሁሉ ነገር እያስጠላኝ ነው ትላታለች። አሁን ላይ ኪሩቤልም እጅግ እየናፈቀኝ ነው ትላታለች። ታዲያ ልጥራው እንዲህ ልደውለት እንዴ ስትላት አይ አይሆንም ጠንካራ መሆን አለብኝ ትላታለች። ታዲያ በዚህ እጅግ የተደነገጠችውና በጣሙን የተጨነቀችው ትርሲት እማዬ ምንም ካላስቸገርኩሽ እዛች ቦታ ብትወስኝ ደስ ይለኛል በማለት ወደዛ ቦታ እንድትወስዳት ትጠይቃታለች። ምን ይሰለቸኛል እናትሽ አይደለው እወስድሻለሁ ብላ ወደዛ ቦታም ወይዘሮ ዝናዬ ትወስዳታለች። ታዲያ እዛ ቦታ ላይ ጊዜ እያሳለፉ እያለ ወይዘሮ ዝናዬ እባክሽን የልጅ ትርሲት እንደው ግን የሆነ ነገር ልጠይቅሽ ቀን ያቺ የተረገመች ምንድን ነው ስትልሽ የነበረው ባጠባውሽ ጡቴ ይሆንብሽ እለምንሻለሁ እባክሽን ንገሪኝ እንዳትደብቂኝ ትላለች። ትርሲትም ካቅማማችና ላለመናገር ወስና የነበረች ቢሆንም በቃሽ ኪሩቤል አቶ ስዩምን አቶ ግርማ ነው የገደለው ብሎ ነገረኝ ያለችኝ በማለትም ዱብዳ ሐሳቡን ለእናቷ ትነግራታለች። ምን እንደዛ ነው ያለችሽ በማለት ትጠይቃታለች። እንደዛ ማድረጉ ትክክል ነው። እሷና አባቷ ካልተጣሉ እኔም አንቺም ቢሆን ሰላም አናገኝም። ሌላው ጉዳይ የትርሲት እናትና የላምሮት ጉዳይ ነው። ላምሮትና ትርሲት እናት ሲገናኙ ቆይ ምን እያልሽ ነው? ምን እያለችሽ ነው ትርሲት ብላ ስትጠይቃት ዝም በይ አንቺ፣ የእሷ ስም በእንዳንቺ አይነቱ አንደበት የሚጠራ አይደለም። እሷ ከውሃም የነጻ ንጹሕ ልብ ያላት ልጅ ናት። ቆይ ማም ግን ምን አድርጌሽ ነው ያክል እንደዚህ የጠላሽኝ በማለት ለአምሮት እናቷንም ትጠይቃታለች። ማም አትበይኝ ሟ ብለሽ ቅሪ። አንቺ የኔ ልጅ ለመባል ብዙ ነገር ይቀርሻል፣ በጣም ብዙ። እያንዳንዱን የምታደርጉትን ነገር አንቺም ይሁን አባትሽ ዝም ብዬ የምመለከታችሁ ጊዜ ይፍታው ብዬ ነው። ትሰሚኛለሽ? አንቺም ይሁን አባትሽ የሰራችሁትን የስራችሁን ታገኛላችሁ። እስከዛው ግን ይቺ ልጅ በወጣሽ በገባሽ ቁጥር አትጨቅጭቂያት፣ አታጨናንቂያት እባክሽ ልለምንሽ። ታዲያ ላምሮትም ቆይ ደግሞ ያቺ ትርሲት የምትባል ልጅሽ ጨቀጨቀችኝ አስጨነቀችኝ አለችሽ? ስሚ ይኸውልሽ ትዕግስቴ እያለቀ ነው፣ ላንቺም ለዛ ተንኮለኛ አባትሽም ከዚህ በኋላ አልታገሳችሁም። አሁን ላይ እንግዲህ የትርሲት እናት ቆፍጠን ያለች ነገሩን ሁሉ ቆርጣና በእጅግ በጠንካራው ልትፋለማቸው የወሰነች ትመስላለች። አሁን ላይ ኪሩቤል አቶ ግርማ ቢያስፈራራውም ጉዳዩን ሁሉ ቢያውሰበስብበትም ነገር ግን ቅንጣት ታክል እንኳ ፍራቻ አይደለም እንዲሁ በሱ ላይ ምንም ቅንጣት ያክል የምንም የትንኝ ያክልም አልፈራውም። ታዲያ ኪሩቤል አሁን ላይ እንግዲህ ከቤት ትርሲት እንዳትመጣ ብትለውም በድብቅ እየመጣ ስለ ጉዳዩ ይከታተል እነሱንም ስለነሱ መረጃ ያጣራና ይሰበስብ ነበር። አሁን ላይ ትርሲት እናት አቶ ኪሩቤልን ቆይ ሐኪሞቹ ምን አሉህ? ሐኪሞቹ ጋር ሄደህ ስለነበር ምንድነው ምላሹ? ተስፋ አለው አሉህ በማለት ስትጠይቀው አዎ አሁን ላይ በትንሽ በትንሹ እዚሁ ሀገር ሰርጀሪ እየተደረገላት ወይ መቆየት አሊያም ደግሞ ወደ ውጭ ሀገር ሄዳ መታከም ሁለት አማራጮችን እንዳሏት ነግረውኛል ይላታል። ታዲያ በዚህ መሃል የትርሲት እናት እንደዚህ አይነት መልካም ዜና ስትሰማ አቶ ኪሩቤልን መልካም ነው ጥሩ ነው በማለት ትመልሳለች። ታዲያ ኪሩቤልም መረጃዎችን በደንብ እኔ
አርጌ እየሰበሰብኩ ነው። በሚያስፈልገን ሰዓት እጇን ለመጠምዘዝና አፏንም ለማዘጋት እንዲሁም አርፋ እንድትቀመጥ ለላምሮት እጅግ በጣም መረጃዎችን እየሰበሰቡ ይገኛለሁ ይላታል። ታዲያ የትርሲት እናትም ምንም እጅ መጠምዘዝ ብሎ ነገር የለም፣ እኔ እሷ አባቷንም የእጃቸውን እንዲያገኙ ነው የምፈልገው። ምንም አይነት ውሳኔ ይወሰን፣ ይህንን ቤት ሽጬ እንኳ አሳክማታለሁ፣ ልጄ ትታከማለች፣ እንኳንም ተስፋ እንዳለው አወቅኩኝ በማለት ተስፋዋን ያለመለመ ሀሳብ እንደሆነ ለኪሩቤል ትነግረዋለች። ይህም ጉዳይ ቆይ እንዴት ኪሩቤልም እንዴት ላምሮትና ግርማ እንደማይስማሙ እያወቁ እንዴት ሊሆን ይችላል ብሎ ሲጠይቃት እነሱም እኮ አሁን ላይ ችግርና መከራ ሰቆቃ እያበዙባት ያሉት ቤቱ በላምሮትም በአቶ ግርማም ሳይሆን በትርሲት ብቻ ስለሆነ ነው። አሁን ላይ የተስፋ ጭላንጭልን አቶ ኪሩቤል እያገኘ ይገኛል። በተለይ ደግሞ ቤቱ በትርሲት መሆኑ እጅግ በጣም አስደስቶታል። ነገር ግን አሁንም ጦርነቱ ተጀመረ እንጂ ገና መች ተጠናቀቅም። አሁንም ከአቶ ግርማና ከላምሮት ጋር የሚኖረው ግብግብ እጅግ እየተካረረና እየሰፋ እንዲሁም አድማሱን እየቀየረ እንደሚቀጥል ይታወቃል። ታዲያ በሚቀጥለው ክፍል በተለይ የምንመለከተው ጉዳይ ቢኖር የትርሲት የሕክምና ጉዳይ ይሆናል። ታዲያ ለሕክምናው ሲባል ደግሞ አሁንም ቤቱ ሊሸጥ እንደሚባል ምንም አማራጭ ነገር ስለሌለ አሁን አቶ ግርማና ላምሮትም በዚህ ጉዳይ ውሳኔ እንደሚያሳርፉ፣ በተለይ ደግሞ ቤቱ እንዳይሸጥ የራሳቸውን የሚሉትን አማራጮች ሁሉ እንደሚጠቀሙ ይጠበቃል። ውድ የቻናላችን ተከታታዮች እስከዚህ ድረስ አብራችሁን ስለቆያችሁ ይህንን ቻናል ሰብስክራይብ እና እንዲሁም ቪዲዮ ላይክ በማድረግ አብራችሁን ስለቆያችሁ ከልብ እያመሰገን በቀጣይ ክፍል በቀጣይ ርዕስ እስከምንገናኝ ድረስ በያላችሁበት ሁሉ መልካሙን ተመኘን። በቀጣይ ትርሲት ክፍል 10 አበይት ጉዳዮችን ርዕሰ ሀሳቦችን ይዘን እስከምንመጣ ድረስ በያላችሁበት ሰናይ ቀን። ይህንን